ኧረ በእናትህ አንድ ጓደኛዬ መኪና ገጨው ተባለ እና ተረፈ። እሱማ አንድ እግሩ ነው። ኧረ እኔ መኪናውን ያልኩ። ሰው በጠዋቱ ተነስቶ ስንት ስራ ይሰራል። አንተ እዚህ ቁጭ ብለህ ወንበር ታሞቃለህ አይደል? ካልጠፋ ድንጋይ። እሺ ካልከኝማ እቀመጥብሃለሁ። ኧረ ቤት ሽመቷ በኋላ ይደርሳል። ሳብ ሳብ አድርጉኝ። ተሳቢው ጻብ። ስማ ጥበቃው እንዳያየን ዳይሬክተሩ ቢሮ ብናጨስ አይሻልም? ዳድ ከዚህ በኋላ ደግሞ ስጠራኝ የጥበብ ባሪያው ባርዬ። አይ እሱ እንኳን ከመልክ ጋር ተደምሮ የጥላቻ ንግግር ይሆንብኛል። የምለው የምታነበው መጽሐፍ ስንት ገጽ ላይ ደረስክ? ጨርሻለሁ በሉ። አሁንማ ልደግሞ እያሰብኩ ነው። ገጽ 22 ላይ ደርሻለሁ። ኧረ ቶሎ አንብብ። ልጅቷን እኮ አፈንካ። አንተ ወደ ኋላ ነው መጽሐፉን የምታነበው? አሬት ምን ነበር? እስኪ 5 ማስተር የሚያለስተኝ 5 ማስተር የሚያለስተኝ አይሰማም? ልመና መሆኑ ነው። እና ከዚህ በፊት እንተዋወቃለን። በላውን ያለን ወረድ። ይሄ ደግሞ ምን የሚሉት በጥጋብ የተሞላ ልመና ነው። እባክህ ወጣት አይደለ እንዴ? ሰርታ ሮጥ ብላ አትበላ፣ ወይም ደግሞ ነዳ አርጋ በላ ምን